ዓለምን የለወጡ 5 ታላላቅ ክስተቶች በሚል ርዕስ ለዩቲዩብ ቤተሰቦች የሚሆን ፕሮግራም። ይህ ዝግጅት መረጃ ሰጪ ሆኖ ባጭሩ ተዘጋጅቷል። አብራችሁን ቆዩ። ታሪክ ዝም ብሎ ያለፈ ክስተት አይደለም፣ ዛሬ የምንኖርባትን ዓለም የገነባ መሰረት እንጂ። በሰው ልጅ ታሪክ ውስጥ በሚሊዮን የሚቆጠሩ ነገሮች ተከስተዋል። ነገር ግን አንዳንዶቹ ክስተቶች የሰው ልጅን ጉዞ ለዘላለም ቀይረውታል። ዛሬ ዓለምን የለወጡ 5 ታላላቅ ክስተቶችን እንመለከታለን። ወደ ዋናው ነጥብ ከመግባታችን በፊት ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ የኢንዱስትሪ አብዮት ኢንዱስትሪ ሪቮሉሽን። በ18ኛው ክፍለ ዘመን መገባደጃ ላይ በእንግሊዝ የተጀመረው የኢንዱስትሪ አብዮት የሰው ልጅ የሥራ ባህል ሙሉ በሙሉ ቀይሮታል። ከዚህ በፊት ሁሉም ነገር በእጅና በእንስሳ ጉልበት ይሰራ የነበረውን ቀርቶ በማሽኖች መተካት ተጀመረ። ቁልፍ ነጥቦች: የከተሞች መስፋፋት፣ የትራንስፖርት መዘመን፣ በተለይ ባቡርና የሸቀጦች በብዛት መመረታቸው ዛሬ ለደረስንበት ዘመናዊ ሕይወት በር ከፋች ነበሩ። ሁለተኛው ክስተት ደግሞ የህትመት ማሽን መፈጠር። እንደ አውሮፓውያን አቆጣጠር በ1440 ዮሐንስ ጉተንበርግ የህትመት ማሽንን ሲፈጥር መረጃ እንደ ዛሬው በቀላሉ የሚገኝ አልነበረም። መጻሕፍት የሚጻፉት በእጅ ነበረ። ይህም በጣም ውድ ለጥቂቶች ብቻ የሚደርስ አድርጓቸው ነበረ። የህትመት ማሽን መፈጠር ዕውቀት ለሁሉም ሰው እንዲዳረስ አደረገ። ይህ ክስተት ለሳይንስ እድገት፣ ለትምህርት መስፋፋት ትልቁን ድርሻ ይዟል። ሶስተኛው እውነት ደግሞ አንደኛውና ሁለተኛው የዓለም ጦርነቶች። እነዚህ ጦርነቶች በሰው ልጅ ታሪክ ውስጥ እጅግ አስከፊ የጥፋት ዘመን ቢሆኑም የዓለምን ፖለቲካ ካርታ ግን በከፍተኛ ሁኔታ ቀይረውታል። የተባበሩት መንግስታት ድርጅት ዩኤን እንዲመሰረት፣ የቴክኖሎጂ ፉክክር እንዲፈጠር፣ የቅኝ አገዛዝ እንዲያበቃ ምክንያት ሆነዋል። ከጦርነቱ በኋላ የመጡ የሕክምና እድገቶች እንደ ፔኒሲሊን እና የጠፈር ምርምር ጅማሮ የዚህ ዘመን ውጤቶች ነበሩ። ሌላኛውና ዋነኛው ደግሞ የኢንተርኔት መፈጠር ዲጂታል ሪቮሉሽን። በ20ኛው ክፍለ ዘመን መገባደጃ ላይ የተከሰተው የዲጂታል አብዮት ዓለምን ወደ ትንሽ መንደር ቀይሮታል። ኢንተርኔት መረጃ የምናገኝበትን፣ የምንገበያይበትን፣ እርስ በርስ የምንገናኝበትን መንገድ ቀይሮታል። ዛሬ ያለ ኢንተርኔት ሕይወትን ማሰብ ይከብዳል። ስማርት ስልኮችን፣ ማህበራዊ ሚዲያን፣ አርቲፊሻል ኢንተለጀንስ የዚህ ታላቅ ክስተት ውጤቶች ናቸው። አምስተኛው የአሜሪካ መገኘት ዲስከቨሪ ኦፍ ዘ አሜሪካንስ። በ1492 ክሪስቶፈር ኮሎምበስ ወደ አሜሪካ ማቅናቱ በምስራቁና በምዕራቡ ዓለም መካከል የንግድና ባህል ልውውጥ እንዲጀመር አድርጓል። ይህ ዘ ኮሎምቢያን ኤክስቼንጅ በመባል የሚታወቀው ክስተት አዳዲስ ምግቦችን እንደ ድንችና በቆሎ ወደ ዓለም እንዲሰራጩ አድርጓል። ይህ ክስተት የዓለምን ንግድ እንዲሳለጥና የአሁኗ ዘመናዊቷ ዓለም እንድትፈጠር ትልቅ ሚና ተጫውተዋል። ማጠቃለያ፣ እነዚህ 5 ክስተቶች ባይኖሩ ኖሮ ዛሬ የምናውቃትን ዓለም ፈጽሞ የተለየች ትሆን ነበረ። ታሪክ ነገን እንድንገነባ መነሻ ይሆነናል። ከነዚህ 5 ክስተቶች ውስጥ የእናንተ ሕይወት በበለጠ የቀየረው የትኛው ይመስላችኋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። አመሰግናለሁ።